በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የስድስት ሰዓት ጸሎት ወይም የእኩለ ቀን ጸሎት። መዝሙር 53 አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። ሌሎች ቆመውብኛልና ኃያላንም ነፍሴን ፈልገዋታልና እግዚአብሔርን ግን በፊታቸው አላደረጉም። እነሆ እግዚአብሔር እኔን ይረዳኛል፣ ጌታዬም ለነፍሴ ደጋፊ ነው። ክፋትንም ወደ ጠላቶቼ ይመልሳታል። በእውነትም አጥፋቸው፣ በፈቃዴ እሰዋልሃለሁ። አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝ፣ በሐዘኔ ተቅበዘበዝኩ ተናወጥኩ። ምስጋና ሁሉ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ሃሌሉያ! ምስጋና ለእግዚአብሔር። ሃሌሉያ! በየጊዜው በየሰዓቱ ምስጋና ለእግዚአብሔር አምላካችን ይሁን። አቤቱ ክርስቶስ ፈጣሪ አዳምን በገነት በሠራው ኃጢአት የተነሣ በስድስት ሰዓት በፍቃድ በመስቀል ላይ ተሸነከርክ። ስለዚህም በእኔ ላይ የተጻፈውን የዕዳ መጽሐፍ ቀደድክ። ኀጢአቴን ይቅር በለኝ። እኔ ወደ አንተ ወደ ፈጣሪ ልመናዬን አቀርባለሁ። አንተም ልመናዬን ቸል ሳትል ተመልክተ ስማኝ። በነግና በማልት ለሰርክም አመሰግንሃለሁ አመልክሃለሁም። አቤቱ ቃሌን ሰምተህ ነፍሴን በሰላም አድናት። ስለ በደሌ ብዛት ወደ አንተ የምቀርብበት በጎ ሥራ የለኝምና። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ልመናሽ በልጅሽ በወዳጅሽ ፊት ተወዳጅ ነውና፣ እኔ ኀጢአተኛው በምለምንሽ ጊዜ ልመናዬን ሳትጠይ መሐሪ እንደመሆኑና ስለ እኔ መከራ መስቀልን ስለ መቀበሉ ይቅር ይለኝ ዘንድ ለምኝልኝ። አቤቱ ይቅርታ ፈጥኖ እንዲደረግልኝ እለምንሃለሁ። አንተ በማዕከለ ምድር መድኃኒት ለመሆን የተቀደሱ እጆች በመስቀል ላይ ዘረጋ። ስለዚህ ፍጥረት ሁሉ ወደ አንተ ይጮኻሉ። ሰውን የምትወድ አምላክ ሆይ ምስጋና ላንተ ይገባል። ለማይጠወልገውና ለማይጠፋው ስምህ እሰግዳለሁ። አንተ ቸርነህና የኀጢአቴን ስርየት እለምንሃለሁ። ዓለምን የያዝክ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሆይ አመሰግንሃለሁ፣ አከብርሃለሁ። የአንድ ልጅህን መከራ በማሰብ የማቀርበውን ጸሎት ተቀብለ የበደሌን መጽሐፍ ደምስስልኝ። በአዳም ላይ እኩይ ሰይጣን የጻፈውን የዕዳ ደብዳቤ በልጅ መከራ እንዳጠፋኸው አሁንም በልጅ መስቀል ጠብቀኝ። የተባረከ ዘመን ስጠኝ። ያለ ነውር ያለ ነቀፋ የሚኖር ሕይወት አድለኝ። ስምህን በማመስገን ላንተ በመስገድ በልጅ መንበር ፊት ከፍርድ ነጻ ሆኜ ከቅዱሳን ጋር ለማመስገን እንድችል አድርገኝ። አቤቱ ባንተ ተመክቻለሁ። ለዘላለም እንዳላፍር ጠላቶቼም እንዳይዘብቱብኝ በእኔ ላይም እንዳይታበዩ አትተወኝ። በፈቃድህ ከዚያች ከመከራ ሰዓት ሰውረኝ። በጽኑ ክንድ ጠብቀኝ። ረድኤትህንም ከኔ አታርቅ። ከጠላቶቼ አድነኝ። ለካህሊነት ክብር ምስጋና እንዳቀርብ አንተ ለዘላለም በእውነት ብሩክ ምስጉን ነህና ክብር ምስጋና ይድረስህ ለዘላለሙ አሜን። አቡነ ዘበሰማያት